ጓደኛ መስላ የቀረበችው ሂሩት ወይም ሄርሜላ ነገሮችን እንደምትፈልገው በራሷ መንገድ ለማስኬድ ከእንጀራ እናቷ ጋር ከታፈሱ እንዲሁም ከይፍቱ ጋር ተስማምታለች። ታፈሱ አሁን ላይ በጣም መልካም ሰው ሆናለች። በሷ ቦታ የተተካችው ሄርሜላ ነገሮችን ለማበላሸት ቆርጣ ተነስታለች። በዚህ ምክንያት አጅሬት ይፍቱ እንዴት በትረፍደኝ ነው ወንድሜ አንገቴን ላይ ሊያንቀኝ የደፈረው እያለች በጣም ኃይለኛ ለመበቀል ሞክራለች። የመጀመሪያው ሙከራውም ወንድሜ እንዴት ቢደፍረኝ ነው አንቁ እንደዚህ ተንከባክቤ አሳድጌ ጦርነት ዛቻና ፍራቻ ሰጥቷታል። እናም አንገቷን እንቅ አድርጎ በነበረበት ጊዜ ሰራተኛዋና እንዲሁም ደግሞ ያው አጋዧ ማለቴ ነው ባለቤቷ እንዲሁም አብነት ሮጠው ሄደው አገላግለዋታል፣ ሞክረዋል ከአንገቷ ላይ። ከዛ በዛ ምክንያት አብነት ክፍል ዘሎ ከለገባ አብነት ዘሎ ለገባው እዚህ መኝታ ክፍል እንደገባው እንዴት መሆኑን አላቅም ነበረ። እንደዚህ ውርድ ከራሴ ነው በማለት ሄርሜላ የምትለዋን አማላ ዋጋዋ እንድትሰጠው ህይወቱን እንድታበላሸው እንድታመሰቃቀለው አዛለች ማለት ነው። በእርግጥም ሄርሜላ የይፍቱን ሀሳብ ተቀብለዋለች። ምክንያቱም በመጀመሪያ ደረጃ ጓደኛውን ብላ ሳይሆን ስለ በአምላክ ስለ ብዙ ነገሮችን ስለተወራ በአምላክ ስለምታወራው ለማዳመጥ የምትናገረው ለማዳመጥ ነበር የመጣችው ሄርሜላ። አሁን በአምላክ ከዚች ከሂሩት ጓደኛዋ ጋር ከዚች ከቀላዋ ጋር መስማማ ሰውማ አይደለሁም ጣል ጣል ያደርጋታል። ሰላምታም ሆነ ምንም